waaqayyoon hundaa oli icciitii ergamootaa ni beeka. Ergamoonni namaa oli icciitii namaa ni beeka. Namni garuu icciitii ergamootaas icciitii waaqayyoos beekuu hin danda'u. Garuu akkamittiin beekna yoo jenne isa waaqayyoon jaalatee fedha isaatiin macaafa qulqulluu irratti nu barreeffamee jiruun bichaa beekna jechuudha. ግልጽ ነው። የሰው አእምሮ አስቦና መርምሮ የማይደርስበት ረቂቅ ስለሆነ የአምላክ ህልውና የአምላክ ግብር የአምላክ ምስጢር ይባላል ማለት ነው። ሰሙል መነማትን ቆረተሜ እትያደሜ ፊዚክሲዳን ኬሚስትሪዳን ሳይንስቶታን ቆረቶታን ብረሂንጋም ዋንተኤፍ ሰሙ ኢልመነማትን ኦል ዋንተኤፍ ረቂቅ ስለሆነ ከንን ቀበተም ከንን ቆረተም ሳይንስቶን ያዱኛ ቤክቶን ያዱኛ ጋፈ ቆራኖ ታሲሰን ወሜሻ ተቆረቱ እንዳኒት ዋን ቀበተማ ተቆ አርገተኒ ኢሰሰረት ቆራኖ ታሲሱ የቹላ ኢሰሰረት ቆራኖ ታሲሱ ይሄ ግን የማይጨበጥ ረቂቅ ስለሆነ አርካን ቀበሙ እንደንዳው ይጃናርጉን እንደንዳው የቹ ስለዚህ ከህልና በላይ ስለሆነ ምንድነው የእግዚአብሔር ስራ ነው ማለት ነው። ጂዋ ቀዩት ይጀቱራ ስለዚህ እንደዚሁ እግዚአብሔር መጻፋት የሚነግሩን ብቻ መቀበል ነው። ኑቲዋይስ እቺቲዋ ቀዩ ቆረኔ መረመሬ እንደርስበታል አንችልም። ረጋሙን እንደንዳሙ ይጀቱራ ሌላ ምስጢር መባሉም አንደኛ የምናቆራሱ እግዚአብሔር የገለጠልን ያህል ብቻ በመሆን ነው። እቺቲ ጀቹኒ ወንገነሙ እቺቲ ወንት ጀረሜፊ ተቆፋ የማናቆ ራሱ እግዚአብሔር የገለጠልን ያህል ብቻ መሆን ነው። ምስጢር አንጀረሜፊ ወንትኑቲም ቤኒ ወንትኑቲ ቤኩን እንደንደኝ ዋቃ ከኘን ዋኑ ጃለቴፍ እቺቲ ዛብቻ ዋኑ ይብሲፍ ኩንዩ ኢልበነማ ቆፋፍ ይብሰን ካሉ ፍጥረታት ምስጢር የተገለጠው ለመላእክትና ለሰው ብቻ ነው። መላእክት ራሱ የእግዚአብሔርን ምስጢር አያውቁም። እሱ የገለጸላቸው ብቻ ነው። ለዛ ነው መላእክትን ፈጥሮ ሲሰወርባቸው ማን ፈጠረን ከመፈጠረን ያሉ እኔ የፈጠርኳችሁ እኔ ነኝ አለ ሳጥናኤል። ለምን ምስጢሩ ስለማያውቁ እኮ ነው። እቺቲ ዋቀዩ እርገሞታ ፊስ በመጠኑ ነው የተገለጠላቸው። በዛ ልክ ለሰውም በመጠኑ የተገለጠላቸው ማለት ነው። አከጃለለሳት ኢብሴፍት ሁለተኛ ተአምርንና አውቀን መጨረስ የማንችለው በመሆኑ በተለይ በስጋዊ ምርምር በጥበብ ስጋዊ መርዳት የማይቻል ስለሆነ ምስጢር ተብሏል ማለት ነው። ማን ፍቺት ጀረሜ ወጀኔ ወዳ በሩምሰማ በረቻት ጀርጉኒ ገረፉን ብራት በሩምሶ ተበረኑ እቺቲወን በረኑ በርባጭዞ ከንታን ይጅሩ ኢሳንሰኒፍ ማሪዳ መሰረት ናቸው። በርባጭዞ ለሳንሰኒ ቤቹና ካሁኑን ጀምር አመስርት ቀየበችው ቀብዳን የዛሬ ትምህርት ለየት የሚያደርገው ለወደፊት ለምንማረው ትምህርቶች መሰረት ናቸው ምሰሶ ናቸው ማለት ይሰቀን ረዳበኔ ዲካን ፎንዱራ ከነበረችው ከነኒ ነምኒ ያራ በሩምዛ ከነ ይንበረኒ ይዛ ፎንዱራ ተበረኑ ሂንገሉፍ ጸልጀ ዲነገፈታ ማለት ስለምን እንደምንማረው አይቀም ስለ ስላሴ ቢጠይቁ አይቀም ማለት አይረዳም። ሸኪኬ ሰሳኬ ሰገላየችውዳ ሌላ አንደኛ ቆሮንቶስ ምዕራፍ 2 ተቆፋ ቆሮንቶስ ወቀና ለማ ለኮፍሳ ጉዳፍረት ባከኛ ቁልቁሉ ጳውሎስ እርጋ ወረሰባ ቆሮንቶስ በሪስረት የእግዚአብሔርን ህልውና ተአምራቱን ከማድነቅ ውጭ መመርመር አይቻልም ብሎ ነግሯቸዋል ማለት ነው። ተአምርና አውቀን መጨረስ የማንችለው በመሆን በተለይም በስጋዊ ምርምር በጥበብ ስጋዊ መርዳት የማንችል ስለሆነ ነው። ጀሬታ ባንገኛ ሪሰርቸር ማልጎቹ ለኩኒ ዋይ ዋቀየ ቆረኔ ብረጋውን በጭራሽ አይቻልም አይታሰብም። amma inni wangela ratti wangela kulkullaw ratti ofi isaatitti of nu ifse bicha beekna jechu ishin bicha baranna jechu እንጂ ስላሴ መርምሮ
የሚያውቅ ማንም ፍጡር የለም። ቅዱሳኖችም አልደረሱበትም። ቁልቁሎን ለም ቤከን አልደረሱበትም። ከናፍ ፈጣሪ ምስጢር የሚገለጸው ለሚያምኑ ለክርስቲያኖች ብቻ በመሆን ማለት ላመኑ እንጂ ላላመኑ የተሰወረ ነው ማለት ነው። ወዳ እጪቲን ጉን ሞከኒፉ ዋቀዩን እጪቲሳ ከነ ከነፍሱ ምስጢር የተባለው ላመኑት ነው እንጂ ላላመኑት አይገልጽም ማለት ነው። ወረ ይሰጥ አመነን ወረ ዋቀዩ ለነመነን ወረ አመንታ ቀበን ወረ ኦርቶዶክሲታን ዱጉማን ዋቀሳኒን ገራሳኒን ለጤሳኒን ጃራተን ወረ አፋን ወይደሳኒ ሚቲ ወረ ማታበ ደተኒ ዞረኒ ሚቲ ወረ ስሪት ዋቀሳኒቲን አመነተኒ ጅራተን ለጴ ጉቱዳን ጅሬኛ ሳኒ ጉቱዳን ጅራተኒፍ እጪቲ ሳኒ ይፍሳሪ የቹዳ ከናፍ ሀረለ ኢሰኑት በረቻ ጅሩ ከነ ከሌሳ ቦቲን ኬኛ ለጴ ጉቱዳን ጅሬኛ ሳኒ ጉቱዳን ጅሬኛ አዱኛን ገተኒ ፌዳፎኒን ኒሰኒ ቡልቲሳኒን ኒሰኒ አዱኛን ተፈተኒ በረሃት ገለኒ አጋም ቦራፈተኒ ድምፅ አራዊትን ችሎ ሰገሌ ቢኔንሶታን ደንዳአቲ ቆራና ዱን ደንዳአቲ ዋቀዛኒ ወጅን ጋፈ ጅራተን እጪቲን ጉን ኢሳኒ ፌፍሳሚ ኢሰሳኑ ወሬሰኑት ሞረ በረቻት ይጅራጅቹ ይህ ምስጢር የሚገለጸው ላመኑት ብቻ ነው። ላላመኑት የተሰወረ ነው ማለት ነው። ወዳ ከናፍ አሩመሌ ጋፈኑት በሩምዛ ከነበረኑ በሩምዚ ኮን ሀዲፈተኡፍ ከኑፍ ገሉ ዱዓ መንታ ኬስ ከኝ ጅራት ቆፋይቹ ዛሬ መንፍቅና ይበዛ ይህ ምስጢራትን አልገባቸውም ስላለ ነው። እጪቲን ኩን ጋፈ ገሉ ፊዲዱ አመንታሳኒ ከሰባኒ ባዮሊን በደኒሩ እኔ አስታውሳለሁ የሆነ ጊዜ እንትን ላይ ነው ህይወት አንድ ሞኖክሲ 27 አመት ሙሉ በመንኩስና ኖሮ ጨረሻ ላይ ሙስሊም ሆነ እና ወጋዲክ ደሚቶር በጉቱ መንኩስና ደንጅራቸት ይጥሪ መጨረሻ አራት ሙስሊማት ማለፍታት የጀናኒ እጪቲ ስላሴ ተናገሉ ዲዴጀለና ምስጢረ ስላሴ አልገባኝ ማለት ይሄ ሰውዬ ምንድነው ሞኖኮሴ ቆቡን ደፋ እንጂ ምን አልቡ እግዚአብሔር የለም ለፒሳ ኪሰው አገዩን እንጂ ይዳመን ያዶ ፈተፈቻቱ ምስጢረ ስላሴ የተሰወረበት በዚህ ምክንያት ነው። ከናፍ ምስጢራትን ለማወቅ መጀመሪያ ማመን ያስፈልጋል። ወቀዩና ማኑ መርባች ሳይቹ አብዛኛ ክርስትና ወጥቶ ይጠፉት ባዩሊን ኦርቶዶክሲ ከሳ ባኒ ገመደን እጪቲ ስላሴ ፍጪቲ ፎኑማ ጋሉ ቪዲዲቲ ምስጢረ ስላሴና ምስጢረ ስጋዊ ስላልተረዱ ሃይማኖቱን ጥሎ ወጡ። ረቂቅ ስለሆነ ከናፍ ነው ትሌ ጋፈጪቲ ኮን ፍንድረት በረጁ ደብደም ነው ዱርሲኔ ማለ በይቆ ቀምናችሁ ይሰከነ በይቆ ቀምናችሁ ወዳ እጪቲ ዋቀዩ እንኳን አናፍስኒ ሚቲ ሰብደኛኒ ረፍኔ ካኑ ከነ ነመፎኒ ነመዲ ገቲ ሚቲ ኤርገሞኒ እጪቲ ዋቀዩ ፊጠኒም ቤከን አያቁም እግዚአብሔር ከሁሉ በላይ ነው። ስለዚህ መመርመር አንችልም ማለት ነው። ምስጢር ማለት ይሄን ይመስላል በአጠቃላይ። ስንቀጥል ደግሞ አይማት ማለት ምን ማለት ነው? አይማት ወቱባዝቹ ማንስቹ ወዳ አመት ቃልነቱ የግዕዝ ቋንቋ ሲሆን በአማርኛ ግን ሁለት አይነት ትርጓሜ ያለው ይከለመቀባ አንደኛ ይሄው ለቤት ሲሆን ቃል በአማርኛ ሊተረጎም ምሰሶ ይባላል። ምሰሶ ይባላል አንደኛ ትርጓሜ ማለት ነው። አይማድ ማለት ደግሞ ምሰሶዎች ማለት ነው። ምሰሶዎች ማለት ነው። ለጽፈት ሲሆን ሳይለወጥ በራሱ አይመድ ተብሎ ይጠራማል። አይመድ አይመድ አይማድ ገራገሩማ ከዚህ ቃል ዞሮ ዞሮ ኡቱባ ጀቹዳ ኡቱባ 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 ጋፈጀኑ ኡቱባ ጋፈጀኑ መኒ ቶኮ ዳባቹዳፍ መኒ ቶኮ ዘረሙዳፍ
naannoo baadiyyaa isaa ta'uu naannoo magaalatti fookis haa ta'uu gochoo ishee jirtu jalqaba ijaaruudhaaf maal barbaachisa jechuudha? Utubaa barbaachisaa miti? Utubaa dhaabbatu jira jechuudha. Utubaa jechuun የሚመጡት ሁሉ የሚሸከም ማለት ነው፣ ተሸካሚ ማለት ነው። ግርግዳንም ጣራም የሚሸከም ባጢስ ግርግዳስ ከምባቱ jechuudha. ማገረስ ቆርቆሮስ ሁሉም inni mana kan jechisiisu utubaa keessa dhaabbatee jiru jechuudha. ቤት የሚያሰኘው ምንድነው? ምሰሶ ነው ማለት ነው። አለበለዚያ ምን ይሆናል? manni utubaa malee dhaabbattee qilleensi gaafa dhufe fudhatee deema, lolaan gaafa dhufe fudhatee deema, ni kuffisaa jechuudha. ከመከራ ከችግር አትተርፍም ማለት ነው። ወጣ ወደ ሃይማኖት ስንመጣ ደግሞ ወደ ቤተክርስቲያናችን ስንመጣ ቤተክርስቲያናችን የተቋቋመች የቆመችበት ምሰሶ ላይ ናት። ውቱባ ከነራበት ይጅርት ውቱባን ኩን ማሪ ደውጀኔ አምስቱ የቤተክርስቲያን ምሰሶች አሉ ማለት ነው። ስኒገላ ጅራ ተመልከቱ። ምን ውቱባ ማለክ እንዳበኔ አመንታኒ ስሞ ውቱባ ቀብዲ ይጀቹዳ። ኦርቶዶክስ ዛሬ ያልወደቀች ያልጠፋች ያልሞተች ምን ስላላት ነው? አንድ ትልልቅ አምስት ምሰሶች አላት ማለት ነው። ውቱባ ጉዳሽን ቀብዲ ይጀቹዳ። አባተ ተልፈተ ይጅርቲ ማልተው እንደነሱ ኩፉ እንደነሱ ጦርን ይተባየቱስ ሎላን ይተደፉስ ቡቤን ይተደፉስ አዶን ይተባየቱስ በከካን ይተቡሲ ኦርቶዶክስ ይበለሱን እንደንዳሙ ተመልከቱ። ንፋስ የተባሉት ወርፍ የተባሉት ፀሐይ የተባሉት መናፍቃን ናቸው። ወዳ ቢል ይተደፍቱስ ክርስቲያኖኒ አጀፈመኒስ አቦቲን ልቦታ ሂዳመኒስ በተስካኒ ጉበቱስ መጫፎሊንሺ ሀተሙስ ታቦንሺ ፍለተሙስ ወዳ ክርስቲያኖንሺ መነኬሳ በእረት ጆሬተመኒስ ኦርቶዶክስ ዳንበሌሱን እንደንዳሙ። ኦርቶዶክስ ተዋሕዶ ማጥፋት በፍጹም አይቻልም። ለምን? ምሰሶ ከባድ ነው። ውቱባን ጀለ ውቱባ ይጅሩ ውቱባን ጉባዳ የሚትጀላ ውቱባ በዱንደነ ውቱብች ለፈቀበተ ይጅራ ግልጽ ነው። እነዚህ አምስት ናቸው ማለት ነው። ውቱባ ሸንቀብች ወዳ አመድ ምስጥር ማለት አምስቱ የቤተ ክርስቲያን ምሰሶች ማለት ነው። አመድ ምስጥር ማለት አምስቱ የቤተ ክርስቲያን ምሰሶ ናቸው። እጪቲወን በተስካነ ኬኛ ኢሴሽነን ሰኒዳ ፉንዱረት ገናውን ነበር ነው በደንብ የምንማረው እግዚአብሔር በፈቀደ እሱ ካስተማረ በደንብ የምንማረው አሉ መሰረት ይሆኑ አስፈላጊ ይሆኑ በርባጅ ወንታን ክርስቲያኒ ወዳ ክርስቲያን ውቱባ ሸነን ከናን ውቱባቤ እንኮሆ ይመናል። ተመልከቱ። ቤተክርስቲያን ማለት ሰው ልብ ነው አይደለ? በተስካነ ጀቹም አይደ ለቤለ መናማት ምቲ ለቤንን ምናማ ውቱባ ሸነን ከናን ውቱባምናኒ መናፍቃ ሊሆን አይችልም። ጴንጤ ተው እንደነው ሙስሊም ተው እንደነው ሰኒገለ እነዚህ ምሰሶች ከሌሉ ግን ውቱባ ከነና ኢኑቱባ ምንታ ነገሩ አራ ኦርቶዶክስ የቴቦር ጴንጤታ ኢፍታ ሙስሊምታ ተነጎዳ ደግሞ ሌላ ይሆናል፣ ከዛ ሌላ ይሆናል። እንዲህ ያለ ህይወት ሙሉ እየተቀበዘበዘ ይኖራል ማለት ነው። ዝረኛ ሳሙሉ አከሰት ቅሌንዘራት ራፋማ ዝራታ ጀቹ ወዳ ማለት ውቱባ ከነበርባች ሳጀቹ ከናፊ ቤተክርስቲያናት መጀመሪያ ልጆቹን የምታስተምረው እነዚህ አማር ምስጥራት ማለት እቺቲውን ከነሻ ነምበር ሲስት ጀቹ ሰፎን ድሮት ይበረን ነው። ከናፍ ዋቀዩን ውቱባ ሳትን ነው አውጡ። ተመልከቱ። እነዚህ አምስቱ ምንድናቸው ካልነው አንደኛ ምስጥረ ሥላሴ ነው። ተቆፋን እጨቲ ሥላሴት ለመፋን እጨቲ ፎኒት ሰደፋን እጨቲ ጮባት አርፈፋን እጨቲ ቁርባናት ጃፋን እጨቲ ዱአከሙሳት ግልጽ ነው። እነዚህ አምስቱ አመደ ምስጥራት ላይ የተተከለ ክርስቲያን ማንንም ሊያነቃንቀው አይችልም ማለት ነው። መከራም ቢመጣ ችግር ቢመጣ ራብ ቢመጣ መራቆት ቢመጣ መሰደድ ቢመጣ ህማም ቢመጣ ከሃይማኖቱ ምን
ሊያንቀሳቀስ ይችላል ወዳ ክርስቲያኒ እጪቲ ወንከነ ሸነን ረዳበት እጪቲ ወንከነ ሸኒንን ኡቱበሜ እጪቲ ወንሸነን ጀንጎን ምስጥረ ስላሴ ቶኮ ምስጥረ ፎኒ ላማ ምስጥረ ጮጳ ሰዲ ምስጥረ ቁርባኒ አፉር ምስጥረ ትንሣኤ ሙታ ሸነኒ ክርስቲያኒ ከነ ሸነን በረቴ ማሪንታው ይራፈው ወፉን እንደንደቁ ምን ዋቀዩ ከሰንበዱ ሐዋርያ ጳውሎስ ለዚህ እኮ ነው ምን አለ እኔ ከክርስቶስ የሚለየኝ ምንድነው ራብ ነው ችግር ነው መራቆት ነው መሰደድ ነው መጠማት ነው ሴፍ ነው ወይ ብሏል ወይስ ሞት ነው ብሏል ተመልከቱ ወልኩልጭ ገኛ ሐዋርያ ጳውሎስ ይፋዱኛ ከንጀለሜ ጃለ ለክርስቶስ ራና ማልተደነ ባሳ ቤለሞ ኤቡዳ